ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ትንሽ ጉንፋን አሞኛል። ባካችሁ እንዴት ናችሁ? ሰላም ለእናንተ ይሁን እላለሁ። የሆነ ቪዲዮ አይቼ ማለት ነው ተናድጄ ነው። ይሄ ቪዲዮ ምናልባት ሊያዩ ይችላል ብዬ ነው። ይሄ ናቲ ነው እና ይሄ ነው ማን የሚለው ማለት ነው ነፍሰ ጡር ምስቱን ማለት ነው። ማንኛችሁም ወንዶች ማለት ነው ሁለት ነፍስ የሆነች ቢያንስ ትደነግጣለች። ልጁ ይወርዳል እንዲሁ ብላችሁ አታስቡም? እንዴ ምን ሆናችሁ ነው? አንተ ናሂ የምትባለው ራሱ ከረፈት የወንድ አልጫ ነህ። እግዚአብሔርን ይሄ ፕራንክ ነው ምንድን ነው የምትሉትም እኮ ቢሆንም ከኖርማን ሰው ጋር አሁን ይሄ ስኳር ያለበት ደም ብዛት ያለበት የሚጥል በሽታ ያለበት እንደዚህ ሁለት ነፍስ የሆነች የደረሰች እርጉዝ ላይ ለምንድን ነው ይሄ ፕራንክ ምናምን እያላችሁ የምትሰሩ? ማንኛችሁም ወንዶች ይሄን የምትመለከቱ ሁሉ ማለት ነው እንዲህ አንተ የወንድ አልጫ እግዚአብሔርን ምስትህ ቢያንስ ሁለት ነብሱ ነው የደረሰች እርጉዙና ሌላ ሴት እንደ ብራንክም አድርገው እውነትም ይሁን እውነት ቢሆን ውጭ ላይ አውጥተህ አታናግራትም? እንዲያችኛዋን ማለት ነው። እናንተ ወንድማማቾቹ ራሱ ማለት ነው። ይሄ ቪዲዮ ምናልባት ልታዩት ትችላላችሁ። እኔ እንደማንኛውም ቪዲዮ እንደዚህ ምናምን አልሰራም። እኔ የተሰማኝን ብቻ ለመናገር ነው እንደዚህ የምገባው ማለት ነው። እናንተ ራሳችሁ መጀመሪያ ሴቷን ልጅቷን ይዛችሁ ቀጥ ብላችሁ ቤቱ ሄዳችሁ በኋላ ላይ እንዲህ ተሰማኝ እንደዚህ ሆንኩኝ ምን አስባለ ይሄ ሁሉ መጀመሪያ ማን ሄዱ አላችሁ? ከሄዳችሁ በኋላ ደግሞ እንዲሆኑ አምሮሮ እንዲሆኑ እንዲህ ከቤት ወጣ እንዲገባ ምናምን በጣም ነው የተናደድኩት። እግዚአብሔርን በጣም ማለት ነው ከምላችሁ በላይ ማለት ነው። ስለዚህ እናንተ ወንዶች ማለት ነው ልጁ ቢወርድ አይቆጭህም? የዘላለም ፕራንክን ቢሆን ልጁ ቢወርድ አይቆጭህም? ይቆጭሃል። እውነትም ሆነ ቀልድም ሆነ መቼም ያ ልጅ ወይ ምስት ብትሞት ወይ ልጁ ቢወርድ ይቆጫል። የዘላለም ሰዓት ነው የሚሆንብህ። ስለዚህ እንደዚህ አይነት ቀልዳችሁን ቀልድም ይሁን እውነትም ይሁን አቁሙ። ከነፍስ ጡር ላይ የምትሰሩት ማለት ነው። እኔ እንደዛ አልቅሳ ሆስፒታል ስትገባ ሁሉ አይቻለሁ። ስለዚህ አንተ ወንድ ሳትሆን የወንድ አልጫ ነህ ማለት ነው። ድራሽ ይጥፋ። እግዚአብሔርን በጣም ነው የተናደድኩት ማለት ነው። በጣም ማለት ነው። ይሄ ቪዲዮ ምናልባት አንድ ቀን ልታየው ትችላለህ ማለት ነው። ለአንተ ነው የሰራሁት ማለት ነው ይሄን ቪዲዮ። ስለዚህ እግሯ ላይ ተደፍተህ ይቅርታ መጠየቅ አለብህ ማለት ነው። የወንድ አልጫ